ትርጉሙ ምን ይሁን የምናውቀው ነገር የለም። እኔ አስተውያር ነው የምገዛው እሱን እኔ እንጃ እኔ ልበብዬ ማላቅ እኔ አይቼው አላውቅም። ያው ሳይው እንትን ካዋራኝ ገዛል። እኔ ጽሁፍ ያለው ነገር ብዙ ጊዜ አልጠቀምም። እሱን እንኳን አስቤው አላውቅም፣ ግን ሳይው የሚያምረኝ ከሆነ ገዛዋል። ደስ ይለኛል። ልክ እንደ መልእክቱ ነው የሚያስተላልፈው። መልእክት አሪፍ ከሆነ ብዙ ጊዜ እንግሊዝኛ ቢሆን ደስ ይለኛል። መልእክቱ አሪፍ ከሆነ ምናምን ነገር አረጋው ይችላል። ብዙም አላረግም፣ ግን ካረኩኝ ትንሽ ያለበት እንግሊዝኛ እሱም ምንም ኒውትራል የሆነ መልእክት ያለው ምናምን አለማስተዋልም ይመስላል። ዋናው ነገር ለእይታ ይመሩ አጻጻፋቸው ምናምን ነገር እንጂ ገዛለኝ። በአማርኛም ሆነ በማንኛውም ቋንቋ ቢሆን ማለት ነው። ልበብዬ አይቼው አላውቅም። እሱን አስተውዬ ነው የምገዛው። ስድብ እንደሆነ ወይ ሌላ መጥፎ መልእክት ያለው ከሆነ መሆኑን ካወኩኝ ግን አልገዛውም። የቋንቋውን ትርጉም ሌላ ሰው ከነገረኝ ምናምን። በተለያዩ አልባሳቶች ላይ ልዩ ልዩ መልእክቶችን ያዘሉ ጽሁፎችና ምልክቶች ይታተማሉ። እነዚህ የልብስ ላይ መልእክቶች የፋሽን ኢንዱስትሪው አንድ አካል ሆነው ብቅ ማለታቸውንም ታሪክ ወደ ኋላ መለስ ብሎ ያስታውሳል። ዓለማችን ላይ በሺዎች የሚቆጠሩ ቋንቋዎች የመኖራቸውን ያህል በየአልባሳቱ ላይ የሚታተሙ መልእክቶችም የየአካባቢውን ቋንቋ መሰረት አድርገው ይወጣሉ። አንዳንዶቹ በዓለም አቀፍ ደረጃ ከፍተኛ ዝውውር አላቸው። ሀገራችንን ጨምሮ በበርካታ ሀገራት በእንግሊዝኛ ቋንቋ የተጻፈባቸው አልባሳት ቁጥራቸው ከፍተኛ ነው። በእርግጥ ከቅርብ ጊዜያት ወዲህ በሀገራችን ቋንቋዎችም የተለያዩ መልእክቶች የታተመባቸው አልባሳት እየወጡ ይገኛሉ። ያም ሆነ ይህ በውጭም ይሁን በራሳችን ቋንቋ ልብሳችን ላይ ስለሚጻፉ መልእክቶች ምን ያህል ትኩረት እንሰጣለን? የዛሬው ቁም ነገራችን ጥያቄ ነው። ትርጉሙ ምን ይሁን የምናውቀው ነገር የለም። ታክሲ እየጠበቅኩኝ ያየሁት እኔ ወመነኝ ወንድ ነው የለበሰው ግን ቲሸርቱ እና በጣም ነበረ ብዙዎችን ስቀናል። በጣም ዘንጧል። ትልቅ ሰው ነው፣ ከሱ አይጠበቅም። አለማንበቡ ይመስለኛል ያንን ትኩረት ሰጥቶት አለማየቱና እኔ ሴት ነኝ ብሎ ነው ከጀርባው ላይ እና በጣም ገረመኝ። እንደውም አንድ ልጅ ሄዶ ነው አናገረው፣ ግን ያየው አይመስለኝም አለን ልጁ እና ጃኬቱን መልሶ እንደለበሰ ነው ማቀው እና አንዳንዴ አለማስተዋልም ይመስላል። ብዙ ነገሮች አሉ። ሰዎች ከውጭ ምናምን ሲያመጡ ይዘውልኝ የመጡ እንጂ ገዝቼ አላውቅም ልብስ እና ጽሁፈትም ኖሮ አልኖሮ ምን ችግር የለብኝ ዝም ብዬ መልበስ። ልበብዬ አይቼው አላውቅም እና ሌላው ሰው ያውቀዋል ወይ ያውቀውም ወይ እኔ እንጃ አላውቅም። ምንም አይዲያ የለኝ፣ አስቤ አላውቅም። እላዩ ላይ ያለው ጽሁፍ ልብሱ ፊት ለፊት ላይ ወይ ጀርባው ላይ እንደዚህ አይነት ልብሶችን እኔ አልለብስም። ማለት እንደዚህ ጎላ ያለ ጽሁፍ ያላቸው እንትኖች አላረግም። አንዳንድ ብራንድ ያላቸው እንትኖች ብራንዳቸው ነው በእርግጥ የሆነ አለ አይደል ዓለም ላይ ታዋቂ የሆኑ እነሱን አደርጋለሁ። እንደዚህ ጎላ ያለ ጽሁፍ ያላቸው ልብሶች የመልበስ ልምዱ የለኝም። አይቼው ከለሩ የምወደው አይነት ነገር ከሆነ ስታይሉን ምናምን ከለሩ ደግሞ ማተር የሚያደርገው ዋናው ከለር ነው እኔ ጋር ብዙ። ስለዚህ እንደዛ ነው የምጠቀመው። ወይ ጫማ ወይ ካልሲ ምናምን ከሆነ ወይ የሀገር ስም የሀገር ባንዲራ የሆነ ምናምን ያሉበት ነገር ከሆነ እሱም ብዙ እንትን አለል። እርግጥ ነው የሚያነቃቁና ለተመልካቹ ጠቃሚ ቁም ነገር የሚያስተላልፉ መልእክቶች፣ የሚያዝናኑ የፈጠራ ሐሳብ ያላቸው ታሪካዊና መሳጭ የሆኑ ጽሁፎችና ምልክቶችን የያዙ አልባሳት የመኖራቸውን ያህል ከዚህ በተቃራኒ ደግሞ በማወቅም ይሁን ባለማወቅ የምንጠቀማቸው አንዳንድ አልባሳቶቻችን ላይ የሚጻፉ አጸያፊ፣ አስደንጋጭና አሉታዊ መልእክቶችን ያዘሉ ጽሁፎችም አይጠፉም። እነዚህ ጽሁፎች በአጋጣሚ ራሳችንን መልሰው የሚሰድቡ፣ የሚያንቋሽሹና የሚያዋርዱም ሊሆኑ ይችላሉ። እኔ ጭራቅ ለመሆን የተፈጠርኩ ነው የሚለው ጽሁፉ። ከዛ አንድ የተማረ ነው ሲያየው ግን ይህን ቲሸርት አውቀዋል ትርጉሙን አለው ልጁ። አላቀውም እኔ ጭራቅ ለመሆን የተፈጠርኩ እኮ ነው የሚለው ትርጉሙ። እንዴት ለበስከው ሲለው እኔ አላወኩም ዝም ብዬ ገዛሁኝና ለበስኩት አለ። እና አንዳንዴ ትርጉሙን ሳናቀው የምናደርገው ነገር ይከብዳል። እኛ ሀገር ላይ ከባህላችን ጋር የማይሄድ እኛ ሀገር ላይ ሊለበስ የማይገባ ቲሸርት ትለብሳለህ። እነሱ ሀገር ለምሳሌ አሁን ቀደም እንዳለችው እሷ እኔ ሴት ለመሆን የተፈጠርኩ ምናልባት ሊሆን ይችላል እኮ ሰው ያስቀይሮትም ሊሆን ይችላል ጾታውን። እኛ ሀገር ግን እኔ ወንድ ሆኜ በተፈጥሮዬ እኔ ሴት ለመሆን የተፈጠርኩ ወይም እኔ ሴት ነኝ የሚል ቲሸርት መልበስ ለኔ አይገባኝ። ለዚህ ይከብዳል። አንዳንዴ ትርጉም ሳናቅ እንለብሳለን። አንዳንዴ ደግሞ የሆነ የሰለጠንን የነዛን ስልጣኔ እኛ ያንጸባረቀን የሰለጠንን ነው የሚመስለው። ግን ከኛ ከባህላችን አስተዳደጋችን ከነሱ ባህል ጋር አይሄድም ነው የምለው። አምራች ድርጅቶች ራሳቸውን ዓላማ የሚያስተዋውቁባቸው የሚቀሰቅሱባቸውና የተደበቁ ዓላማዎችን ሳይቀር ለማሳካት የሚጥሩባቸውን ጽሁፎች አይጠፉም። አሁን በሀገራችን ቋንቋዎችና ምልክቶች የሚታተሙ ታሪካችንን ማንነታችንንና ሀገራችንን የሚያስተዋውቁ የልብስ ላይ ጽሁፎች መበራከት አስደሳች ቢሆንም
ከኛ ይልቅ ባህር አቋርጠው የሚመጡ ዜጎች የበለጠ የእነዚህ ልብሶች ተጠቃሚ መሆናቸው ግን እኛን ትዝብት ላይ የሚጥል ነውና የራሳችንን ማክበር ላይ በድጋሚ ማሰብ ያስፈልጋል። ምናልባት ካልቸራል ከሆነ ያገሬ የፋሲል ላሊበላ ምናምን ከሆነ ያገሬ የራሴ ታሪካዊ ነገር ስለሆነ ያንን ጀስት እንደ ማስታወቂያም ቢሆን ችግር የለውም ለኔ። ኖርማሊ ግን የማላውቀው ጽሁፍ ከሆነ ግን አልጠቀምም። ደስ ይለኛል ሲሆን እኛን ለብሰን እንዲያው ማስተዋወቅ የሚገባን ከኛ የበለጥ ግን የውጭ ሰዎች ለብሰውት ስታይ እኔ በጣም ነው ደስ የሚለኝ። ጥሩ ነገር እኮ እያደረጉ ነው ያሉት። ስለዚህ እኔ በጣም ነው ደስ የሚለኝ። የነሱ መልበስ ለኔ አያስከፋኝም። ሲሆን እኛን ለብሰን ለነሱ ማስታወቂያ መስራት የሚገባን አይደል? ሀገራችን እዚህ ነው እንደዚህ ነው ለማሳየት የሚገባን እኛ ነን። የባህል ቲሸርቶች አሉ፣ ቲሸርቶች ላይ የሚታተሙ ህትመቶች አሉ። እነሱን ግን ያው አንብቤ ነው ወድጄው ፈልጌ ነው የምገዛው ማለት ነው። ከዚህ ውጭ ግን በምንም አይነት ቋንቋ ይጻፍ አንደኛ የማናውቀውን ጽሁፍ ለመጠቀም ባንሞክር፣ ካልሆነ ግን የያዘው መልእክት ቢያንስ ምንም አይነት ችግር የሌለበት መሆኑን ተረድተን ብንጠቀም መልካም ነው እንላለን።